ሮጠህ ታልፋለህ? እሳት ፋታ ይዘጣል ሲሆንም ማሰብ እንችላለን። ግን ያው እንስሳት ጋር አቻ ማለት ነው ስለማሰብ ምን ቀን ላይ ቆሜ ነው ዛሬ ላይ በቃ ያው ነው እንስሳት የትኛውን ጉድጓድ ትመርጣለህ ለመውጣት? ወደ ላይ ዝግ ነው፣ በብረት የተዘጋ ነው። ሶስት አማራጭ ብቻ ነው ያለ። አማራጭ ያው ወደ ላይ ነው፣ ወደ ላይ። ስለዚህ በዛ በኩል ማለፍ ትችል ነበር። አረ ወይኔ መለሰው። ጉድጓድ ኖ ሰላም ውድ ኤኤችሪ ቭሎግ የዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬ ደግሞ ከቭሎግ ቪዲዮ በተለየ ከተማ ውስጥ አንዳንድ ሪቪው እያደረግን ቪዲዮ ቀርጸንላችሁ ወደ እናንተ መተናል ማለት ነው። አንዳንድ ምን ጠይቃቸው ከባድ የሚመስሉ ቀላል የሚመስሉ የአባባል ጥያቄዎች ሊኖሩ ይችላሉ። እናንተ ኮሜንት ላይ በመገመት ተተባበሩናላችሁ ማለት ነው። ለዚህ ቻናል አዳዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮቻችን ላይክ በማድረግ እንድትጀምሩ እያለን አሁን ቀጥታ ወደ ኢንተርቪው እንሄዳለን ማለት ነው። ተከታተሉ። ትላንትና ነገ ቢሆን ኖሮ ዛሬ አርብ ቢሆን ነበር። ይሄ ቀን የተባለው ምን ላይ ቆመን ነው? ይሄንን ጥያቄ ልንጠይቅ የምንችለው ሰው ልድገምልህ። ትላንትና ነገ ቢሆን ኖሮ ዛሬ አርብ ቢሆን ነበረ። ይሄን ጥያቄ ምን ቀን ላይ ቆመን ነው ሰው ልንጠይቅ የምንችለው? ትላንትና ነገ ሆነ ዛሬ አርብ ቢሆን ነበረ። እንዴት ነው ምን ላይ ቆመን ይሄን ጥያቄ የምንጠይቀው? ሮብ ጥያቄያችን እንደቀጠለ ነው። አንድ የተዘጋ ክፍል ውስጥ መውጣት ፈልገሃል። ከላይ በኩል በብረት ነው የተዘጋው። ወደ ታች 3 ጉድጓዶች አሉ መውጫ። በእነዛ 3 ጉድጓዶች ውስጥ ለመውጣት ደግሞ አንዱ ከስር በጣም የሚነድ ትልቅ እሳት አለው። ሁለተኛው 30,000 ኪሎ ሜትር ጥልቀት ያለበት ጉድጓድ ነው። ሶስተኛ ደግሞ 3 አመት የተራበ አንበሳ ያለበት ጉድጓድ ነው። የትኛውን ጉድጓድ ትመርጣለህ ለመውጣት? ወደ ላይ ዝግ ነው፣ በብረት የተዘጋ ነው። 3 አማራጭ ብቻ ነው ያለ። አማራጭ ያው ወደ ላይ ነው፣ ወደ ላይ። የእሳቱን እመርጣለሁ። የእሳቱን ትመርጣለህ? በጣም እቶን የሚባል እሳት ነው፣ እየነደደ ነው። ልብስ ገና ከርቀት ነው የሚገልህ። የትኛውን ትመርጣለህ? ያው እሳት ውስጥ ሮጬ አልፋለሁ። እሱ ይመርጣል። ሮጠህ ታልፋለህ? እሳት ፋታ ይዘጣል። በብረቱ ብትወጣ አንድ በእንትንነት በችሎታክ ወይ በጥበብክ ልትወጣ ትችላለህ፣ በብረት በኩል ማለት ነው። ሌላው ከባድ ነው። ኦኬ ያው የራበ እንትን ምንድነው አንበሳው እሱማ ወደ እሱ ከርቅ ቀጥታ ይበላል። ያ ደግሞ ጥልቁ ገባክ ማለት ማውጣት አትችልም። ከዚህ ሁሉ ወስነ እሳቱን አልፋለሁ ብለህ እሱ ውስጥ ማሮጥ ነው ማለት። አንድ አንበሳ 3 አመት ሙሉ ተርቦ መቆየት አይችልም። ሞቷል ኦሬዲ አንበሳው ጉድጓድ ውስጥ። ስለዚህ በዛ በኩል ማለፍ ትችል ነበር። አንድ ሰው የተባለበት ምክንያት ሰው ስለሆነና ማሰብ ስለሚችል ነው። ማሰብ የማይችል አንድ ሰው ምን ሊሆን ይችላል? ከእንስሳ የተለየበት ምክንያት ምን ሊሆን ይችላል? ማሰብ አይኛ ሲሆንም ማሰብ እንችላለን። ግን ያው እንስሳት ጋር አቻ ማለት ነው ስለማሰብ በቃ ያው ነው እንስሳት። አንድ የተዘጋ ክፍል ውስጥ ነው ያለው። ከታች የምትወጣበት 3 ጉድጓድ አለ። ከ3ቱ ጉድጓድ አንዱ 3 አመት የተራበ አንበሳ አለበት። ሁለተኛ በጣም የሚነድ ትልቅ እሳት አለበት። ሶስተኛ ደግሞ 30,000 ኪሎ ሜትር ጥልቀት ያለው ጉድጓድ አለ። ከ3ቱ የትኛውን ጉድጓድ መርጠህ ታልፍበታል? 3 ጉድጓድ ኖ እንዳያችሁት ነው እንግዲህ የሚግደረደር የሚሽኮረመምም አለ በመሃል። እንችለዋለን። ትናንትና ነገ ቢሆን ኖሮ ዛሬ አርብ ቢሆን ነበረ። ይሄንን ቃል ልናገር የምችለው ምን ቀን ላይ ቆሜ ነው? ዛሬ ላይ አይደለም። ትንሽ አስብ። አንድ እድል ልስጥህ። ጥያቄውን በደንብ አድምጠኝ። ትላንትና ነገ ቢሆን ኖሮ ዛሬ አርብ ቢሆን ነበረ። ይሄን ቃል የተናገርኩት ምን ቀን ላይ ሆኜ ነው? ትንሽ አስበበትና
እንጃ ሰኞ ማክሰኞ አለ ልክ አይደለም። ሰኞ አለ ልክ አይደለም። እሺ ልጠይቅ አንተን ጥያቄውን ልድገምልህ። ትላንትና ነገ ቢሆን ኖሮ ዛሬ አርብ ቢሆን ነበር። ይሄን ቃል ላወራ የምችለው ምን ቀን ላይ ቆሜ ነው? ትንሽ አስብና አንድ ዝግ ቤት ውስጥ ነው ያለነው። ከዛ ዝግ ቤት ውስጥ መውጣት ግዴታችን ነው። ከዛ ቤት ለመውጣት ሶስት አማራጮች፣ ሶስት ጉድጓድ አለ ወደ ታች። አንደኛው ከስር በጣም ትልቅ እሳት ይነዳል። ሁለተኛው ላይ 30 ኪሎ ሜትር ጥልቀት አለው። ሶስተኛው ደግሞ 3 አመት የተራበ አንበሳ አለበት። የትኛውን ጉድጓድ ትመርጣለህ ለመውጣት? ምን ቀን እሑድ? ኧረ ወይኔ መለሰው ጥያቄ። አንድ ሰው የሆነ ዝግ ብሎክ የሆነ ቤት ውስጥ አለ። ከዛ ቤት መውጣቱ ግዴታው ነው። ማምለጥ አለበት። በብረት ነው የተዘጋው። እዛ ቤት ውስጥ 3 ጉድጓዶች ብቻ ናቸው ያሉት። አንዱ ጉድጓድ ውስጥ በጣም የሚያቃጥል እቶን እሳት አለ። አንዱ ጉድጓድ ውስጥ 3 አመት የተራበ አንበሳ አለ። አንዱ ጉድጓድ ውስጥ ደግሞ 30 ኪሎ ሜትር ጥልቀት ያለው ጉድጓድ አለ። ይህ ሰው በየትኛው በኩል ቢወጣ ራሱን ማትረፍ ይችላል? አንደኛው እሳት ያለበት ማለት ነው። አይ ትንሽ አስቡ። ቆይ ይሻላል። አትቃጠል። ያኛው በቃ ሁለተኛው ነው። ሁለተኛው ምን የሚሆነው? እርግጠኛ ነህ? 3 አመት የተራበ አንበሳ አለበት እኮ አታለ። እስቲ ምክንያቱን ንገረኝ። በዛ ለመውጣት የሚሻልበት ምክንያት ያው ጥልቀትም ቢኖረውም ያው መንገድ ሊኖረው ይችላል ማለት ነው። ኦኬ እሺ፣ ቢያንስ እንደ አማራጭ ምናምን ነገር ሰጥተው ነው ሶስተኛው አንበሳ ያለበት ብሏል። ትክክለኛው መልስ አግኝታል፣ ግን የሆነ ትክክለኛ የሆነ ምክንያት አልሰጠኸኝም። ምክንያቱን እኔ ልንገርህ። 3 አመት የተራበ አንበሳ በህይወት ሊኖር አይችልም። ምክንያቱም 3 አመት ሙሉ ተርቦ ቆይቷል። ስለዚህ ሶስተኛውን መልሰኸዋል ማለት ነው። የካርዱ አሸናፊ ሆናል። ጨብጠኝ። ቴንኪው፣ እናመሰግናለን። ሙላና ቼክ አድርገው። ጥልቀት ውስጥ እሺ፣ ልድገምልህ ጥያቄውን ነው። መልሶ አልመጣልህም? እርግጠኛ ነህ? እሺ፣ ሰምተሃል አይደል? አንተ ጥያቄውን ሰምተሃል ነው? ልድገምልህ። በየትኛው ቢወጣ ራሱን ያተርፋል? 3 አመት አንበሳ አይኖርም። 3 አመት አንበሳ አይኖርም? ተመልሷል ጋይስ። 3 አመት አንበሳ እንደማይኖር ገብቶታል። አንተ አመልጠህ። ካርዱን ያሸነፉት እንግዲህ አንዱ ይኸውና አንደኛችን ደግሞ ይሄውና ማለት ነው። ስለነበራችሁ ቆይታ በጣም አድርገን እናመሰግናለን። ተማሪዎቻችን የነገ ተስፋዎቻችን ናቸው። ሮጠህ ታልፋለህ። እሳት ፋታ ይዘጣል። ሲሆንም ማሰብ እንችላለን፣ ግን ያው እንስሳት ጋር አቻ ማለት ነው ስለማሰብ ምን ቀን ላይ ቆሜ ነው ዛሬ ላይ በቃ ያው ነው እንስሳት። የትኛውን ጉድጓድ ትመርጣለህ ለመውጣት? ወደ ላይ ዝግ ነው፣ በብረት የተዘጋ ነው። 3 አማራጭ ብቻ ነው ያለ። 3 አማራጭ ያው ወደ ላይ ነው። ስለዚህ በዛ በኩል ማለፍ ትችል ነበር። ኧረ ወይኔ መለሰው። ሚሽናችን ኮምፕሊት አድርገናል። እንግዲህ ምንም ነው ማድረግ ማንችለው። አንዱን ሰው በራሳችን ፍላጎት በራሳችን ተነሳሽነት ሸልመናል። እንደምታዩት እንግዲህ ተቀራራቢ አይነት መልስ ነው የመለሰው እንግዲህ እንጂ ኤግዛክት የሆነ መልሱን አልመለሰልንም። ምንም ማድረግ አንችልም። ጊቭ አዌይ አድርገናል ማለት ነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ሁኑ። ቲክታክ ላይ ፎሎ አድርጉን ማለት ነው።